የደረሰች ሴት ልጆትን ከወንድ ጋር አንድ ክፍል መኖራቸው ትንሽ አይከብድም? እውነትሽን ነው። እሱማ ይከብዳል እኮ። እሳትና ጭድ አንድ ላይ አይሆንም። እውነት ነው፣ ይጨንቃል። ግን ብሩኬና ርብቃ አንቺ እንደምታስቢው አይነት አይደሉም። ማለት አልገባኝም። ምን መሰለሽ፣ ርብቃዬና ብሩክ እንደ ወንድምና እህት ነው የሚተያዩት። ኧረ እንደዛ ነው? አዎ ልጄ፣ እነሱ እህትና ወንድም ናቸው አይደል እንዴ? እርስዎ ካመኑበት እሺ። ከባለቤቱ ያወቀ ቡዳ ነው ይባል የለ? በሱ ስጋት አይግባሽ። ሁለቱንም ከራሴ በላይ ነው ማምናቸው። ይሁን እሺ። ለብሩኬም አንድ ፍራሽ አዘጋጅለታለሁ። በጣም አመሰግናለሁ። ችግር የለውም። እስከዛ እናንተም እረፍት ማድረግ ትችላላችሁ። ብሩኬ፣ እኔ እናንተ አንዴ ውጭ አውርተን እንምጣ። በሰላም? አዎ በሰላም ነው። እሺ ዳሽ መጣው። እሺ አሁንስ እቺ ሴትዮ በጣም እያስጠላች ነው። ምን ትርሲትን ነው እንደዚህ የምትያት? አዎ ምን አደረገችሽ? አታያትም እንዴ እንዴት እንደሚያደርጋት እኮ። ምን አደረገችሽ? ሰምተሃት የለ? የደረሰች ሴትና ወንድ እንዴት አንድ ክፍል ያድራሉ ስትል። እውነቷን እኮ ነው። ለነገሩ እናንተ ወንድምና እህት ስለሆናችሁ እንጂ ነገርየው እሳትና ጭድን ማገናኘት ነው። እና እኛን እንደዛ ማሰቧ ልክ ነው እያልክ ነው? ከቀና ልቧ ያደረገችው ስለሆነ በክፋት ባናይባት ብዬ ነው። ከክፋት ያደረገችው ቢሆንስ? ይቅርታ አድርጊልኝና ከክፋት የመነጨ ነው ብዬ አላስብም። እኔ ምንም አልጣመኝ። አሁን ራሱ ብቻውን ወስዳ ምን እያለችው እንደሆነ ማን ያውቃል? ቆይ ምን ልትለው ትችላለች? አላውቅም። ብቻ የሆነ ተንኮል እየነገረችው ይመስለኛል። ተይ የሰው ስም አታጥፊ። እሷ መልካም ሴት ናት። ደግሞ ትንሽ አታፍሪም እንዴ? በእሷ ቤት ሆነሽ እሷን ስም ስታጠፊ። ምን ቤቱ እሷ ብቻ ነው እንዴ? የብሩኬም እኮ ነው። አንቺ ብለው ከሰሙሽ ገና ብዙ ቡር ታመጭብኛለሽ። እውነት ነው የተናገርኩት። ቤቱ የእሱም ጭምር ነው። በይ እንደዚህ አይነት ክርክር ከገጠምሽ ተሽሎሻል ማለት ነው። ይኸውልሽ ተክሲት፣ ይሄ በፍጹም የማይሆን ነገር ነው። ምኑ ነው የማይሆነው እንዴ? እኔ አሁን ላይ አንቺ የምትይውን ነገር በፍጹም ማድረግ አልችልም። ለምንድን ነው ማድረግ የማትችለው? ከዚህ በፊት እኮ አድርገው ታውቃለህ። እንዳልሽው ከዚህ በፊት አድርጌው ሊሆን ይችላል። አሁን ላይ ግን ላድርገው አላድርገው እርግጠኛ አይደለሁም። እና በራስህ አትተማመንም ማለት ነው? እንደሱ አይደለም። እና ምንድን ነው ደግሞ? እኮ ለትንሽ ጊዜ ብቻ ነው እንዴ። እኔ እንኳን እሺ ብል እኮ ህግ እኮ አይፈቅድልኝም እንዴ። ቆይ እንዴት ነው ያለ መንጃ ፈቃድ መኪና የምነዳው እንዴ? አስተውይ እንጂ። በዛ ላይ ደግሞ የልጆቹን ህይወት ይዤ እኮ ነው የምጓዘው። እና መንጃ ፈቃድ ስለሌለ ነው ማትነዳው ማለት ነው? አዎ። ብሩኬ እንዴ በጣም ትክክለኛ ውሳኔ ነው እንጂ አንቺ ምን ሆነሽ ነው? በፍጹም ያለ መንጃ ፈቃድ ማሽከርከር የለብህም እኮ። ትክክል ነው። እና እንደዛ ከሆነ ቶሎ መንጃ ፈቃድ ማውጣት አለብን ማለት ነው? አይ እንደሱ እንኳን ማድረግ አይቻልም። ለምን? ምክንያቱም ገና ማንነቱን በህግ ማረጋገጥ አለበታ። እንዴ ምን ሆነሽ ነው ትርሲት? ከዛ በኋላ ቀስ ብሎ መንጃ ፈቃዱን ማውጣት ይችላል። ይቀላል ነገር ነው። ምን እንትን አይደለም። ለካ እሱም አለ፣ ረስቼው ነበር። እንዴት ይንተረሻለሽ ደግሞ? ለምን ታቻኩያለሽ? ቀስ ብሎ ቢያወጣ አይሻልም እንዴ? እሱማ ልክ ነህ። ግን ሹፌራችን እናቱ ታማ ክፍለ ሀገር ስለሄደ ግዴታ አዲስ ሹፌር ያስፈልገናል። ኧረ እባክሽ። ኦይ በቃ ይኸውልሽ እንደዚህ እናደርግ ትርሲት። እሱ ቀስ ብሎ መንጃ ፈቃዱን ያውጣ። እኔ ሌላ ሹፌር እፈልጋለሁ። ለምን ታቻኩያለሽ እንዴ? ምን ሆነሽ ነው? ምንም ቀስ ብሎ የሚባል ነገር የለም። የፍርድ ቤቱን ጉዳይ ቶሎ ለመጨረስ ጠበቃ መፈለግ አለብን። አረ እንደዛ ይሻላል። አዎ ልክ ነሽ። ለነገሩ ልክ ነሽ። እንደሱ ይሻላል። አዎ ልክ ነሽ። አዎ ምንም ጊዜ መፍጀት አያስፈልግም። ስለዚህ በሀሳቤ ከተስማማችሁ በቃ እኔ ልሂድ። ወደ ልትሄድ ነው? ወደ ጋሼ ጋር ልሂድ። ቆይ አብረን እንሄዳለን። እኔም ልብሴን ልቀይር። እሺ ቶሎ በይ። አዎ ሄዱ እንዴ በለፈለፉ ባፊ ጠፋል ያገሬ ሰው እንዴ። ደህና የረሳችሁን በገዛ አፌ ለፍልፌ ላስታውሳት። ወይኔ ሚኪ ብሩክን ጅል ስልኖር ይሄው ራሴ ተጃጅ ይቀረው እንዴ። ቆይ ባልናገርስ ማን ይገርፈኛል እንዴ?
ምን እኔ ጀዝባ ነኝ እኔ ወይኔ